የምርጫው ድምጽ አሰጣጥ ሂደት በሰላም በመጠናቀቁ እንኳን ደስ አለን። የዛሬው ቀን ለመላው ኢትዮጵያውያን ታላቅ ቀን ነው። ለዘመናት ዲሞክራሲያዊ ምርጫ ለማከናወን ስንናፍቅ ኖረናል። እነሆ ጊዜው ደርሶ ያለምነውን ዛሬ ፈጽመናል። ዲሞክራሲ ለሀገራችን ምኞት ብቻ ሳይሆን የታሪካችን አካል መሆኑን በዓለም ሕዝብ ፊት በግልጽ አሳይተናል። ከየትኛውም ወገን ያልሆነ ገለልተኛ የምርጫ ቦርድ ተቋቁሞ በአጭር ጊዜ ተአማኒና ፍትሃዊ የሆነ ምርጫ አካሂደን በስኬት አጠናቀናል። ከእንግዲህ የምርጫ አሸናፊ ማንም ይሁን ማን በዛሬው ዕለት ኢትዮጵያውያን ከጫፍ እስከ ጫፍ ወጥተው ይወክሉናል የሚሏቸውን ሳይፈሩና ሳይሸማቀቁ በመምረጣቸው ኢትዮጵያ አሸናፊ ሆናለች። በአስቸጋሪ ሁኔታዎች ውስጥ ብታልፍም በዚህ ታሪካዊ ቀን ኢትዮጵያ አሸንፋለች። እንኳን ደስ አለን። የኢትዮጵያ ታሪክ በሁለት ተቃራኒ የሉዓላዊነት እውነቶች የሚላጋ ነው። ቀዳሚው የሀገራችንን ሉዓላዊነት ከማንኛውም የውጭ ኃይል ተከላክለን ለዘመናት አስከብረናል። በዚህ የተነሳ ነጻነቷን የጠበቀችና ታፍራና ተከብራ የኖረች ሀገር መስርተናል። በተቃራኒው የሕዝብን የስልጣን ሉዓላዊነት ማስከበር አልቻልንም። የሕዝብን ሉዓላዊ የስልጣን ባለቤትነት ማረጋገጥ ባለመቻላችን እሱን ተከትለው በሚመጡ ችግሮች ሀገራዊ ሕልውናችን ለተደጋጋሚ አደጋ ተጋልጧል። ይህን የታሪካችንን እውነታ የመቀየር አጋጣሚ በተደጋጋሚ አግኝተን ነበር፣ ግን አልተጠቀምንበትም። ሕዝብን ሉዓላዊ የስልጣን ባለቤት የሚያደርግ ዲሞክራሲያዊ ስርዓት ውስጥ እንድንገባ ታሪክ ዛሬ ሌላ እድል ሰጥቶናል። ወደ ዲሞክራሲ የሚደረግ ሽግግር ወደ ኋላ በሚሳብ ያለፈ ኢዲሞክራሲያዊነት እና ወደፊት በሚታይ አዲስ የዲሞክራሲ ብሩህ ተስፋ መካከል የሚገኝ ነው። ከሽግግሩ አልፎ ዲሞክራሲን በማይነቃነቅ መሰረት ላይ ማቆም የሚቻለው ወደ ኋላ የሚስበንን ኃይል ለመታገል በምንጨርሰው ኃይል ሳይሆን አዲስ በምንገነባው ስርዓት ላይ ትኩረት በማድረግና እየተገነቡ የሚሄዱ ጠንካራ የዲሞክራሲ ጡቦችን በማስቀመጥ ነው። ውድ ኢትዮጵያውያን፣ እስካሁን በሀገራችን የተደረጉ ዲሞክራሲን የመትከልና የማጽናት ትግሎች ያለፈውንና የነበረውን በመታገል ስኬታማ ሆነው ነበር። አያስፈልግም የምንለውን ያለፈውን ስርዓት ካስወገድን በኋላ ግን ለወደፊት የሚያስፈልገንን በሚገባ አንተክለውም፣ ተክለንም አናሳድገውም። በዚህ ምክንያት ከትግሉ መነሻ እንጂ ከመድረሻው ላይ መቆም አልተቻለም። ትግላችን ሁሌም በእንጥልጥሉ የሚቋጭ ለፍሬ የማይበቃ ባለፍንበት መንገድ ዳግም እንዳንመለስ የሚያደርገን አልሆነም። ለዲሞክራሲ ታግለን የዲሞክራሲን ችግኝ የመንከባከብ ፍላጎቱ አይኖረንም። በአንዲት ምሽት ዲሞክራሲ ሆኖ የሚያድር ሀገር እንደሌላው ቀን ለዲሞክራሲ ግንባታ ወሳኝ የሆኑ ጡቦችን ችላ ሳንል አንዱን በሌላው ጡብ ላይ እየደረደርን መጓዝ መማር አለብን። ከዚህ አንጻር ሲታይ የዘንድሮ ምርጫ በብዙ መልኩ ለዲሞክራሲ ግንባታ ወሳኝ ከሆኑ እርምጃዎች እንዳንዱ ስለሆነ ልምዶቻችን ወደፊት ለምናደርጋቸው እልፍ ምርጫዎች ጥሩ መነሻ ተደርገው መወሰድ አለባቸው። የተከበራችሁ ተፎካካሪ ፓርቲዎች፣ ለዚህ ምርጫ መሳካትና ሰላማዊ ሆኖ መጠናቀቅ ተፎካካሪ ፓርቲዎች ጫናዎችን ሁሉ ተቋቁማቸዋል። ስህተቶችን በማረምና በመታገስ ከፍ ያለ ሚና ተጫውታቸዋል። ስለዚህም ያለኝን አክብሮት ሳልገልጽ አላልፍም። የሀገራችን ሁለንተናዊ ችግሮች ውስብስብና ተደራራቢ መሆናቸውን ተገንዝባችሁ ምርጫም ችግሮቻችን ለመፍታት አንዱ መንገድ እንጂ በራሱ ብቸኛ መፍትሄ አለመሆኑን አምናችሁ ለዲሞክራሲያዊ ልምምዳችን የመጀመሪያውን ጡብ በጋራ ስላስቀመጣችሁ ይህንን ተግባራችሁን ታሪክ ሲዘክረው ይኖራል። በምርጫው የትኛውም ፓርቲ ቢያሸንፍ ሂደቱ ዲሞክራሲያዊና ሰላማዊ ሆኖ መጠናቀቁ በራሱ ከአንድ የምርጫ ዙር አሸናፊነት በላይ ነው። ይህም የዲሞክራሲ ልምምዳችን አንድ እርምጃ ወደፊት የሚያስኬድ ስለሆነ ለሀገራችን ትልቅ ትርጉም ያለው ተግባር ነው። የተከበራችሁ የምርጫ ቦርድ አመራሮችና ሰራተኞች፣ ይህን ታሪካዊ ምርጫ ለማከናወን ኃላፊነት ስትረከቡ ነገሮች አልጋ ባልጋ እንደማይሆኑላችሁ ተገንዝባችሁ እንደሆነ ይታወቃል። ከዚህ ቀደም ያልነበረ ልምምድን የማምጣት ከያቅጣጫው በሚወረወሩ እንቅፋቶች ሳይበገሩ ገለልተኛ የምርጫ ማስፈጸሚያ ተቋም የመገንባት ተአማኒና ዘላቂ የሆኑ አሰራሮችን ለሀገራችን የመዘርጋት አስደናቂ ጉዞ ተጉዟችኋል። ተጀምሮ እስኪያልቅ ሁሉንም ተፎካካሪዎች በእኩልነት ተመልክታችሁ የአሰራር ግልጽነትን ፈጥራችሁ ምርጫው ተአማኒነቱ እንዲጠበቅ በማድረጋችሁ በዲሞክራሲያዊ ልምምዳችን ውስጥ ጉልህ አሻራ አኑራችኋል። ለዚህ ኢትዮጵያ ደጋግማ ታመሰግናችኋለች። ሚዲያዎች፣ ታዛቢዎች፣ የሲቪክ ማህበራትና አጋር አካላት ሁሉ ምርጫው ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በማድረግ ከመነሻው እስከ ፍጻሜው የተጋችሁ የምርጫ አስፈጻሚዎች፣ በጎ ፈቃደኞች፣ ታዛቢዎች፣ የሲቪክ ማህበራት፣ ሚዲያዎች፣ ጋዜጠኞችና ሌሎችም ውጤቱ የናንተም ነውና እንኳን ደስ አላችሁ።
የምርጫው ሂደት ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ አሻራችሁን ያኖራችሁ ሁሉም አካላት በኢትዮጵያ የዲሞክራሲ ስርዓት ግንባታ ላይ ታሪክ ሰርታችኋል። አንዳንዶች ሸርተት ባሉበት ወቅት ከኢትዮጵያ ሕዝብ ጎን ሳትለዩ የምናደርገው የፖለቲካ ሽግግር እንዲሳካ አስተዋጽኦ ያደረጋችሁ ዓለም አቀፍ አጋር ሀገራትና ተቋማትን ኢትዮጵያ ታመሰግናችኋለች። የጸጥታና ደህንነት አካላት በሙሉ የምርጫው ሂደት ከተጀመረበት ዕለት አንስቶ በየአቅጣጫው የተከፈተውን ፈተና በማርገብ ጸጥታ በማስከበር ህዝቡ ሰላምና ደህንነት ተሰምቶት እንዲመርጥ ሌትና ቀን የለፋችሁ የጸጥታ ኃይሎች በዚህ ወሳኝ ወቅት ኢትዮጵያ ሉዓላዊነቷ ተጠብቆ ህዝቦቿ ሉዓላዊ የስልጣን ባለቤትነታቸው እንዲረጋገጥ የከፈላችሁት መስዋዕትነት በታሪክ የሚዘከር ነው። በመጨረሻም በቀጣይ ቀናት የድምጽ ቆጠራ ተካሂዶ ውጤት እስኪገለጽ ምንም አይነት ችግሮች እንዳይፈጠሩ እስካሁን በመጣንበት ሰላማዊ ሂደት እንድንቀጥል ለሁሉም ፖለቲካ ፓርቲዎች ጥሬን አቀርባለሁ። በአራቱም አቅጣጫ የሚኖረው ህዝባችንም ከምርጫ አስፈጻሚዎችና ከጸጥታ አካላት ጋር በመናበብ የተጀመረውን ሰላማዊ ምርጫ ከፍጻሜው እንዲደርስ መልካም ትብብራችሁ እንዳይለይ ስል ከታላቅ አክብሮት ጋር አሳስባለሁ። በልዩ ልዩ ምክንያቶች ምርጫ ያልተደረገባቸውን አካባቢዎች ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ዛሬ በጀመርነው መልኩ ምርጫ እንዲደረግባቸው የሁሉንም አካላት የላቀ ርብርብ ይፈልጋል። የዚህኛው ስኬትም ለዚያኛው ብሩህ ተስፋ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ሰኔ 14 ቀን 2013 ዓ.ም